ሰላም የተከበራችሁ የርሱ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ በርሱ ሚዲያ የዩቲዩብ ቻናል ይዘን የመጣነው ምንድነው የስራ እድሎችን የት እናገኝ እንዴት እናመልክት የሚለው ይሆናል ማለት ነው። So we will discuss about job hunting in our country and a practical guide የሚለውን አጠር ባለ መልኩ just በተለይ ለስራ ፈላጊዎች ስራ ለማሻሻል እየተጉላሉ እንዲሁም ደግሞ ለተማሪዎች እና ቀጣይ ስራ ፍለጋ ለሚጠብቃቸው ሰዎች ታስቦ የተዘጋጀ ቪዲዮ ነው። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ስለዚህ የመጀመሪያው የሚሆነው የት ነው የምናገኘው እነዚህ የጆብ ኦፖርቹኒቲዎችን የሚለው ነው። አሁን በተለይ ሞደርናይዜሽን በተስፋፋበት ሶሻል ሚዲያ ነው በበዙበት ቴክኖሎጂ በበዛበት ዓለም ስራ ማግኘት እንደ ድሮ በጉዞ መሄድ or ደግሞ like በኢሜል or something በፖስታ or something ምናምን ላይሆን ይችላል ማለት ነው። እንደዛም አይደለም እንደ ድሮም አይከብድም። አሁን we can access job opportunities by different means ማለት ነው። ከነሱ ዋናዎቹ እናያለን። አንደኛው ኦንላይን ፖርታሎች ላይ ነው። ኢትዮጵያ ውስጥ ዋናውና ኦንላይን ፖርታል የምንላቸው በተለይ ደግሞ አክሬዲቴድ የሆኑና ታማኝ የሆኑ የተለያዩ ድርጅቶችን ጋር ቁርኝት ፈጥረው ከቀጣሪም ከተቀጣሪም አካላት ጋር ግንኙነት በመፍጠር የተለያዩ የስራ ማስታወቂያዎች ደግሞ ወይንም ደግሞ እንደ ጆብ ኦፖርቹኒቲዎች እዛው ውስጥ ይቀራሉ፣ ይፖስታሉ። ቀጣሪም ተቀጣሪ ያገኛል፣ ቀጣሪም የስራ እድሎችን የሚያገኝባቸው ዋና ፖርታሎች ኢትዮጵያ ውስጥ ያሉት ኢትዮጆብስ እና ደረጃ.com የሚባሉት ናቸው ማለት ነው። እነዚህ ኢትዮጆብስ እና ደረጃ.com ስፔሻሊ ኢትዮጆብስ is very important ከካምፓኒዎች ከግል ድርጅቶች ጋር ከመንግስት ድርጅቶች ጋር እንዲሁም ከተለያዩ ድርጅቶች ጋር ኮኔክሽን በመፍጠር አግሪመንት በመፍጠር የተለያዩ ስራዎች በሱ ፖርታል በኩል ሊለጠፉ ይደረጋል። ተቀጣሪ ባለሙያዎች ደግሞ የራሳቸውን አካውንት በመክፈት እና አክሰስ በማድረግ በኢትዮጆብስ በኩል አፕላይ በማድረግ ስራ ሲገቡ እናያለን ማለት ነው። ስለዚህ ኢትዮጆብስ ላይ እና ደረጃ.com ባሉ ፖርታሎች ላይ እናገኝ ይችላል። ሌላው ሊንክድኢን ነው። ሊንክድኢን እና ኢንዲድ የሚባሉ ፕላትፎርሞች አሉ። ላይክ they are global sites ናቸው። ስፔሻሊ ሊንክድኢን የምንለው አሁን እየተዘወተረ ያለ የባለሙያዎች ስብስብ ያሉበት በተለይ ደግሞ ካምፓኒዎች ቀጣሪ ድርጅቶች የራሳቸው ሊንክድኢን ፕሮፋይል ያላቸው እና አንዳንድ ጆብ ኦፖርቹኒቲዎችን እዛ ጋር ሊያጋሩ ይችላሉ፣ ያጋራሉ ማለት ነው። ሌላኛው ኔትወርኪንግ ነው። ኔትወርኪንግ ካሁን በፊት በሰራነው በርሱ ሚዲያ በተላለፈው ቪዲዮ ጋር እንደተጋራው ኔትወርኪንግ is very important ስፔሻሊ ቅድም እንዳልኩት በሊንክድኢን ወይም ደግሞ ሌላ ሶሻል ሚዲያ ፕላትፎርሞችን ላይ እነዚህ ጆብ ኦፖርቹኒቲዎች ፖስት ይደረጋሉ። then we can access እነዛን ማለት ነው ተስማዛ ማድረግ ይችላል። ላይክ ቴሌግራም ላይ ሊሆን ይችላል፣ ሪል የሆነ ቴሌግራም ግሩፕ ላይ ምንም ማለት ነገሮችን ሳንነግ ቴሌግራም ግሩፕ ይሁን አዘር ሶሻል ሚዲያ ፕላትፎርምስ ላይክ sometimes ዩቲዩብ ላይ ቲክቶክ ላይ አሁን ደግሞ ፌስቡክ ላይ ሊጋሩ ይችላሉ ማለት ነው። እውነተኛ መረጃ መሆናቸውን ቼክ በማድረግ እንደ መረጃ ምንጭ ወይም ደግሞ ላይክ እንደ ቫካንሲ መቀበያ ነገር እናደርጋቸው እንችላለን ማለት ነው። ሌላው ደግሞ ላይክ ኔትወርኪንግ እንዳልነው ከሌሎች ጋር ኮኔክሽን በመፍጠር ኔትወርክ በመሆን እና በእነሱ መልኩ ስራ ማግኘት ወይም ደግሞ ስራ እድሎችን ልናገኝ እንችላለን ማለት ነው። ሌላው ካምፓኒ ዌብሳይት ላይ ነው። አሁን ላይ ሲንስ ሞደርናይዜሽን የተስፋፋ ስለሆነ every company especially big ዋና የምላቸው ካምፓኒዎች they have their own websites. እዛ ዌብሳይታቸው ላይ ዴይሊ ቼክ እያደረግን ትረስትድ የሆንባቸውን ካምፓኒዎች ዌብሳይታቸውን ቼክ እያደረግን እነሱም ጆብ ኦፖርቹኒቲዎችን ይፖስታሉ በራሳቸው ካምፓኒ ብዙም ጊዜ በዛ መልኩ ልናገኝ እንችላለን ማለት ነው። ሌላው ያው recently it has been uncommon
sometimes on board like in the draw ማለት ነው በቦርድ ላይ magazine ላይ you can find them like posted on board, posted on with magazine like እንደ ድሮ ማለት ነው so ይሄ especially አሁን እየቀረ ያለ ነገር ነው ግን it could be as a source of job opportunity ማለት ነው ይሄን ካን ቀጣይ የምናየው ምንድነው how to apply እንዴት አፕላይ እናደርጋለን የሚለውን በደንብ እናያለን ማለት ነው ስለዚህ አፕላይ ለማድረግ በተለይ ደግሞ የግል ድርጅቶች የግል ዓለም አቀፋዊም የሆኑ local organization they need a proper resume cover letter and then other preparation ያስፈልጋቸዋል ማለት ነው ስለዚህ resume የምንለው እንግዲህ it is like overall profile of the candidate ማለት ነው in short it should be concise job specific and error free መሆን አለበት like the difference between CV bigger than resume resume ትንሽ more ማብራራት ይኖርብናል ማለት ነው CV ሲኖር ዲቴይሉን ነው የምናስቀምጠው CV ሲሆን when we come to resume it is just like concise job specific and error free description of our profile ማለት ነው ስለዚህ እሱን ሬዲ ማድረግ ይኖርብናል we should highlight our relevant experiences and skills related to that role ማለት ነው ከዛ ሮል ጋር related የሚሆነውን ኤክስፒሪየንሳችንና ስኪላችንን ጽፈን እናስቀምጣለን በዶክመንት መልኩ then we should have our cover letter we have to personalize our letter each letter clearly state your skills and interest in specific role እዛ ሮል ላይ ለምን ኢንተረስትድ ሆናችሁ ለምን አፕላይ ማድረግ ፈለጋችሁ እና ያላችሁን ኤክስፒሪየንስ ሃይላይትድ with skill as a letter እንደ ሽፋን ማለት ነው እናስቀምጣለን እነዚህን ካስቀመጥን በኋላ እንዴት ነው አፕላይ የምናደርገው it depends እንደኛ ቀደም እንደተባለው በኢትዮ ጆብስ ከሆነ like በፖርታል በኩል አፕላይ እንዲደረግ ከሆነ can apply through that portal or sometimes some organizations they have their own link አላቸው በዛ በሊንክ they have their own Google form በዛ መልኩ አፕላይ ማድረግም ይችላል or sometimes በኢሜልም አፕላይ እናደርጋለን ማለት ነው it depends on the company's interest ማለት ነው አንዳንዴም ደግሞ in person በአካል ሄደንም አፕላይ especially if they are government related vacancies job opportunities ከሆኑ in person ሄደን አፕላይ እናደርግ ይችላል ማለት ነው then ከዛ በኋላ we have to prepare ourselves for written and oral exams like interviews and blah 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 and then we have to act professionally ማለት ነው we have to remember to follow up and stay persistent እንግዲህ በኢሜልም ሆነ በሌላ ፖርታሎች አፕላይ ካደረግ መከታተል ይኖርብናል daily we have to make it our vacancies accepted or we selected for next process for exams so like that we have to follow it ማለት መከታተል ይኖርባቸዋል አፕላይ ስላደረግ መቀመጥ የለብንም ተደውልልኝ አልተደውልልኝ ኢሜል ላይ ተልኳል አልተላከም everything should be checked and that should be done continuously ማለት ነው ተስፋ ሳይቆርጡ continuously apply ማድረግ ማለት ነው ያስፈልጋል because a lot of candidates ስለሆነ you don't know your time so your time ያንተ ታይም እስኪመጣ ክሊር የሆነ ሪዙሜ ከቨር ሌተር እና ሌሎች ዶክመንቶችን የሚጠይቁ ከሆነ ደግሞ ዶክመንት ሬዲ በማድረግ according to the vacancy requirement ሬዲ አድርገን ራሳችንን አፕላይ ማድረግ እንችላለን ማለት ነው so ባጭሩ ይሄ ነው ለበለጠ መረጃ ደግሞ በርሲ ሚዲያ ቻናል የሚለቀቁ ዋና ነጥቦች ስራን ከማግኘት ተይዞ የሚለቀቁ ዋና ነጥቦች አሉ እሱን ሰብስክራይብ ያደርጋችሁ መከታተል ትችላላችሁ ለዛሬው እዚህ እናበቃለን መልካም ጊዜ እናመሰግናለን